ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ራሳችንን ለማስከበር መከተል ያለብን ወይም ደግሞ መጠቀም ያሉብን 6 መንገዶች እንመለከታለን። እስከ መጨረሻው ድረስ ከኔ ጋር አብራችሁ እንድትቆዩ በትህትና ጠይቃለሁ። ይህን ይጠቅማል ብላችሁ የምታስቡ ከሆነ ደግሞ ለሌሎች ለጓደኞቻችሁ ሼር አድርጉ። ወደ የመጀመሪያው ራሳችንን ለማስከበር መጠቀም ያለብን መንገድ አንደኛ ራሳችንን ማክበር ወይም ደግሞ ራሳችሁን አስከብሩ። ምክንያቱም ራሳችሁን ሳታከብሩ ሌሎች ሰዎች እናንተን ሊያከብሩ አይችሉም። ስለዚህ መጀመሪያ ራስን ማክበር ይጠበቃል። ራሳችንን ካላከበረን ሌሎች ሰዎች እኛን ሊያከብሩ አይችሉም። የመጀመሪያው ነገር ራስን ቦታ መስጠት፣ ለራስ ጊዜ መስጠት፣ ራስን ማክበር ይጠበቃል ማለት ነው። ሁለተኛው ስንመለከት ይቅርታ መጠየቅን ማቆም። ይቅርታ መጠየቅን ማቆም ማለት ይቅርታ ማድረግ በየትኛውም ነገር መልካም ነገር ነው። ነገር ግን በክፉ ነገር እንዳትወስዱት። እኔ ግን ዛሬ ያቀረብኩት ወይ ደግሞ ይቅርታ መጠየቅን ማቆም አለብን ብዬ የማስበው አንድ ጊዜ ይሄ ማለት ደጋግመን አንድ ጊዜ አጥፍተናል፣ ጥፋት አጠፋን። ስለዚህ ላጠፋነው ጥፋት አንድ ጊዜ ይቅርታ መጠየቅ ተገቢ ነው። እሱ ምንም ጥያቄ የለውም። ይቅርታ መጠየቅ ትልቅነት ነው። ነገር ግን ላጠፋነው ጥፋት ደጋግመን ያንን ሰው ምን ጠይቅ ከሆነ ተገቢ አይደለም ብዬ ማስበው። ስለዚህ አንዴ ጥፋት አጥፍተናል፣ ላጠፋነው ጥፋት ይቅርታ እንጠይቃለን። ደጋግመን መጠየቅ ግን ተገቢ አይደለም። ያንን ሰው ማሰልቸት ነው። ያን ሰው ለኛ ክብር እንዳይኖረው የሚያደርግ ነገር ነው። ስለዚህ ይቅርታ ማድረግ ተገቢ ሆኖ ሳለ ነገር ግን ደጋግሞ ይቅርታ መጠየቅ ተገቢ አይደለም ብዬ ነው የማስበው። ስለዚህ ደጋግማችሁ ይቅርታ እንዳትጠይቁ። አንድ ጊዜ አጥፍታችሁ አንድ ጊዜ ይቅርታ መጠየቅ ተገቢ ነው፣ ይቀበልም አይቀበልም። ሌላው የዓላማ ሰው መሆን ነው። የዓላማ ሰው ሁኑ። ዓላማ ሊኖራችሁ ይገባል። ወደፊት ልታደርጉት፣ ልታቅዱት፣ በህይወታችሁ ልትፈጽሙት ያለው ነገር ምን እንደሆነ ማወቅ ይጠበቅባችኋል። ስለዚህ ዓላማ ሊኖራችሁ ይገባል። የዓላማ ሰው ሁኑ። ስለዚህ ለየትኛው ነገር ላይ ስትሆኑ ትኩረታችሁ መሆን ያለበት ዓላማችሁ ላይ ነው። ዓላማ ያለው ሰው ሊያደርግ ያለውን ነገር የሚያውቅ ሰው በሰው ዘንድ ከበሬታ አለው። እሱ የዓላማ ሰው ነው፣ ቆራጥ ሰው ነው የሚል አመለካከት፣ አስተሳሰብ ከሰው ዘንድ ምላሽ ይሰጠናል። ስለዚህ ዓላማ ሊኖረን ይገባል። ዓላማ ሲኖረን ደግሞ ትኩረታችን ዓላማችን ላይ ማድረግ አለብን ማለት ነው። ሌላው አራተኛ ስንመለከት የመጀመሪያው ራስን ማክበር፣ ሁለተኛ ይቅርታ መጠየቅ፣ ሶስተኛ የዓላማ ሰው መሆን፣ አራተኛ ሰዎችን ማክበር። እኛ ሰዎች እንዲያከብሩን የምንፈልግ ከሆነ እኛም በምላሹ ሰዎችን ማክበር ይጠበቅብናል። እኛ ያላከበርናቸው እኛን ሊያከብሩ አይችሉም። ስለዚህ መጀመሪያ ራሳችንን ማክበር አለብን። ሰዎችን ስናከብር ነው እኛን ሊያከብሩን የሚገባው። ስለዚህ እኛ ስናከብራቸው እነሱም ያከብሩናል። እናንተ ስታከብሩ እነሱም መልሰው ያከብሯቸዋል። ለመከበር መጀመሪያ ማክበር ይጠበቅብናል ማለት ነው። ስለዚህ መጀመሪያ ሰዎችን ማክበር ተገቢ ነው። አምስተኛ ቃላችሁን ጠብቁ። አዎ ቃላችሁን ጠብቁ። ለእያንዳንዱ ለምትገቡት ቃል መጠበቅ አለባችሁ። ወይ ደግሞ ለእያንዳንዱ ለምትገቡት ቃል ጥንቃቄ ማድረግ አለባችሁ። ታማኝነታችሁን ማሳየት አለባችሁ። ለሁሉም ቃል አይገባም። ሁሉም ሰው እንዲያደርግልኝ ስላለን እሺ ብለን ቃል የምንገባ ከሆነ አማኔታን እናጣለን።
እምነት እናጣለን። ሰዎች እኛ ላይ እምነት አይኖራቸውም። ስለዚህ ቃል ለምንገባውና ለማንገባው ነገር ለይተን ማወቅ አለብን። ቃል ከገባን ደግሞ ለቃላችን ታማኝ መሆን አለብን። ለቃላችን ታማኝ እንሆን። ቃላችንን እንጠብቅ። ቃላችንን እናክብር። የመጨረሻው ስድስተኛ ጥሩ አድማጭ መሆን። ጥሩ አድማጭ መሆን። ሰዎች ሲያወሩ በእኛ ዙሪያ ላይ ያሉ ሰዎች ስለ አንድ ጉዳይ ሊያወሩ ይችላሉ። ስለኛ ወይም ደግሞ ከኛ ጋር በሚያወሩበት ሰዓት ላይ ተገቢው ምላሽ ለመስጠት መጀመሪያ ላይ ለነሱ ጥሩ አድማጭ መሆን አለብን። ለሚያወሩት ነገር ትኩረት ሰጥተን ማድመጥ አለብን። ተገቢው ምላሽ ለመመለስ ምላሽ ለመስጠት የሚያመቸን መጀመሪያ ላይ እነሱን ማዳመጥ ነው። ለነሱ ጊዜ መስጠት ነው። ትኩረት መስጠት ነው። እነሱን ማክበራችንን የሚያሳየን ለነሱ ጊዜ ሰጥተን ለሚያወሩት ነገር ትኩረት ሰጥተን ማዳመጥ ስንችል ነው። ሳናዳምጣቸው ላይ በላይ እያወሩ አይደለም እያልን ሌላ ምላሽ ኔጌቲቭ የሆኑ ነገሮችን የምናወራ ከሆነ ክብር አይኖረንም። ስለዚህ ለመከበር መጀመሪያ ይህንን ጥሩ አድማጭ መሆን ይጠበቅብናል። የዛሬ ቪዲዮ ይህ ነው። አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት አድርጉልኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ።